አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ የምሰራው የፀጉር ማስክ ነው ማለት ነው። የምሰራው ሩዙ 4 መላጋ ይሆናል። ትንሽ ሳህን ነው። ይሄ ደግሞ ቁርንፉድ፣ ይሄ ደግሞ ተልባ ነው። እሱን ሁሉንም አንድ ላይ በድስት ጨምሯለሁ ማለት ነው። ጨመርኩት። ለአንድ ሰው ብቻ አይደለም፣ እህቶቼ ስላሉ ከእህቶቼ ጨምር ነው የሚሰራው ማለት ነው። ኋላስ ይሄን እንዲያረኩኝ ከዛ በኋላ 1 ኩባያ የፈላ ውሃ ጨምራለሁ። ታጥቦ የተዘጋጀ ነው እንትን ማለት ነው። በዛ እንዲልልኝ 2 ማንኪያ ውሃ አደርጋለሁ ማለት ነው። አሁን ልክ በስሎ ሲያልቅ ፈጫዋለሁ። እዚህ ላይ የምንጨምረው ያላችሁን ዘይት አልከርዋ፣ ዘይት አልዘይቱን፣ ዘይት ዶራ ያላችሁን ለእናንተ የሚስማማችሁን ትጨምራላችሁ። ለእኔ ግን ይሄ ነው የሚስማማኝ ማለቱን ዘይቱን ይስማማኛል። ዘይቱን እጨምራለሁ። ይሄን ይመስላል። አሁን ፈልቶ ሲያልቅ ይሄ በስሏል። አሁን ልፈጨው። ትንሽ ይበዛል እንዳይፈስ። እንትኑ ካላችሁ ጥሩ ነው። እኔ ያለኝ ይሄ ነው መፍጫ። በዚህ ፈጨዋለሁ። የሚፈልገው አይነት ዘይት በኋላ ነው የሚጨምርበት። አሁን አልጨምርም። ካጣራሁት በኋላ መጨመር። ይሄ ብዙ ነገር ይወጣል። አሁን መፍጫት እጀምራለሁ ማለት ነው። አልደቃለኝ ትንሽ አልበሰለም መሰለኝ ነው። በጣም ብታበስሉት ይመረጣል። እኔ ያው ጊዜ የለኝም።